እሺ ተናስተልኝ ሰላም አለቃ እንዴት ነህ? ሰላም አልክ? አለሁልህ። ምንድነው በቃ እናንተ ከባድ መኪና ሹፌር አስቸገራችሁ አይደለ? እስቲ ማንጃ ፈቃድ እስቲ ስንቴ ነው የምንነገር አይደል እንዴ? እዚህ የተከለከለ ቦታ ላይ ማቆም ክልክል ነው አልኩ አይደል እንዴ? አይቻልም ተናግሯል። ምልክቱም አለ እዛ አይደል እንዴ? ለምንድን ነው የተከለከለ ቦታ ላይ አቁማችሁ የምትሄዱ? ፈልጌ አይደለም አለቃ። ምን ማለት ነው ፈልጌ አይደለም? እንዴት ነው ፈልገህ ነው አይደል? መኪናው ራሱን አዛል አይደለም ቁሞብኝ ነው። ቁሞብኝ መኪናው ቁሞብኝ ነው። እንደዛ አትልም እንዴ? ምን አይነት ባለጌ ሰው ነው ዋቂ ቁሞብኝ ይላል እንዴ? እሺ ታዲያ ምን ሆኖ ነው ቆመ? የዲፈረንሻል ድምጽ አመጣና የዲፈረንሻል ዘይቱን ለመቀየር ዛበቀንኩበት መጣና። ምንድነው እሱ ደግሞ ምንድነው የምትቀይረው? ዲፈረንሻል ዘይት የዲፈረንሻል ዘይቱ ድምጽ ያመጣ ስላስቸገረኝ አሁን ሌላ አስልኬ የዲፈረንሻል ዘይቱን እየቀየርኩኝ ባለሁበት ጊዜ ነው የመጣው። አሁን እየተጠቀምኩ ያለሁትኝ ማግ 140 GL5 ዲፈረንሻል ዘይት እየቀየርኩ ነው የመጣው። ምንድነው ማረገው እሱ? እንካ መንጃ ፈቃድ የዲፈረንሻሉን ፓርቶች ማለት ነው ስራ ኖ እንደዛ ነው። ቅባት ማለት ነው። ቅባት ቅቅል ማለት ነው። አዎ አይ መልካም እንግዲህ አሁን ያለ እሱ ምንም ራስ ጉዳይ ነው። ቶሎ ቀይርና ከዚህ ከተከለከለ ቦታ ላይ አንሳ ነው። ህጉን ነው እያስከበርኩ ያለሁት። ማቆም አይቻልም ማንሳት ነው። ችግር እንደደረሰብኝ ገብቶኛል። አሁን ለዛሬ ልጽፍ ነበር ቅጣት የለም። ቶሎ ቀይርና አንሳ። ምንም እንዳያሳስብህ ለርሶ ማለት ስለሻ አይ ችግር የለም ወንድም፣ ምንም እንደዛ አስፈልገ። ይሄ ስራችንን ነው እየሰራን ያለ ነው። ተባበርን ነው እኛ ኦልሬዲ ለስሪሰናል። ምንም ችግር የለም። አመሰግናለሁ። ባል እንግዲህ ሰላም ሆነ። እሺ ሸምሱ ምን ሆነ ነው? ነቃ በል እንጂ ምን ያስተክሳል? ፎሎአችን ያስጨነቀ ይጨምራል። በቃ ተው እስኪ ተው በቃ። ኧረ እባክሽ ኧረ ሸምሱ ነቃ በል። እኔ ተከስኩልህ እሱ አይደለም። አማራ መቼም አይታችኋል። ብዙ አመት በላ ነግሶ በልቷል። ትግሬም ቢሆን አሰመና ምናምን በልቷል። አልበላም እንዴ? ኧረ በልቷል። እንትንም ቢሆን ደቡብም 3 አመት ቀምሷል። ኧረ አለህዋ ደግሞ እባክህ እንደው ጉራጌን አንግስልና ያምን ብላ አይደል እንዴ? እሱ ነው አሰከዘ። በቃ ለምን መሰለህ እንዴ? ጉራጌ ቢነግስ በቃ ስራም እንቀጠራለን፣ ሱቅም ይሰጠናል። በቃ እኔም እቸረችራለሁ ይሄንን እዚህ ከመስራት አይደል እንዴ? ኧረ አንተ ቀልደኛ ነህ በእናትህ። ኧረ እባክህ ቀልድ ነው እና ቀልድ ነው። አሎ ሰላም አለይኩም። በድረዲን ነው? በድረዲን አይደለሁም? አረ ነው። እንዴት ነው? ወይ አይደለሁም? የበድረዲን ስልክ አይደለም ወይ? አረ እባክህ አገናኝን ፈልጌው ነው። ለጥብቅ ጉዳይ ፈልጌው እኮ ነው። ለስራ ሸቀል አድርገልንልህ አይደለሁም? አረ ነው ብሎ አሎ ብሎ አንተ ማን ነው? ማነህ አንተ? አንተ ማነህ? የምሬን እኮ ነው። ኦኬ ጎብልላው ነህ? ለበድረዲን ስጠው እስቲ። ኧረ እባክህ አትጨማለቅብኝ በእናትህ። በድረዲን አይደለሁም? በድረዲን የገባበት ግባ። ምን አባቱ እዚህ